ዓላማችሁ ግን ምንድነው? ዓላማ ከሌላችሁ በትምህርት ሰነፍ ናችሁ። ዓላማ ከሌላችሁ በሃይማኖታችሁ ሰነፍ ናችሁ። ዓላማ ከሌላችሁ ከትምህርታችሁ ውጪ ሌላ መጽሐፍ አታነቡ። ዓላማ ከሌላችሁ ሱስ ውስጥ ወርቃላችሁ። ዓላማ ከሌላችሁ ስነ ምግባር ዲሲፕሊን አይኖራችሁ። ዓላማ ከሌላችሁ መንገድ ሁሉ ይወስዳችኋል። ጫት እንቃም ስትባሉ እሺ ነው የምትሉት። እንጠጣ ስትባሉ እሺ ነው የምትሉት። ፍቅረኛ ይሁን ስትባሉ እሺ ነው የምትሉት። እምቢ አትሉም። ለምን? እሺ የምትሉለት አንድ ነገር ከሌለ ለሁሉም ነገር እሺ ማለት ትጀምራላችሁ። ከዛስ ተራ መደበኛ ምንም ያላደረገች ምንም ያልጻፈች ምንም ያልገነባ እናትና አባቱን ችግራቸውን ያልቀረፈ ከተማውን ያላስጠራ አምላኩን ያላኮራ መደበኛ ተራ ሰው ትሆናላችሁ። አሁን ኢትዮጵያ ድሃ የሆነችው በራሷ አስባ የፈጠረችው ብዙ ነገር የለም። በራሷ አስባ አዲስ የሆነ ነገር ኢትዮጵያ አትፈጥርም። ፈረንጆች እየፈጠሩ ነው፣ አሜሪካውያን እየፈጠሩ ነው፣ ቻይናውያን እየፈጠሩ ነው። ሁላችንም እነሱ ጋር መሄድ ነው የምንፈልገው። ሁላችንም በእነሱ የትምህርት ስርዓት ውስጥ ነን ያለን። ሁላችንም አምላክ የሰጠንን የማሰብ ብቃት ተጠቅመን የፈለግነውን ነገር መፍጠር እንደምንችል አልተማርኩኝ። ግን በትምህርት ጎበዝ ብቻ መሆን በህይወታችሁ ውስጥ ችግራችሁን አይቀርፍም። ተመርቀው ጥሩ ነጥብ ይዘው ሰፈር ስራ አጥ የሆኑ ሰዎች የሉም? ሱስ ውስጥ የገቡ የሉም? የሚጨነቁ የሉም? ለምንድነው? ትምህርት የሚሰጣችሁ ነገር አለ። ከትምህርት ጎን ለጎን ደግሞ ህይወትን መማር አለባችሁ። እኔ ማነኝ? አእምሮዬ እንዴት ይሰራል? እዚህ ምድር ላይ የመጣሁት ምን ለማድረግ ነው? ትምህርት ቤቴን፣ ሀገሬን፣ እናትና አባቴን፣ ቤተክርስቲያን መስጊዴን እንዴት ማስጠራት እችላለሁ? እኔ ማነኝ ብላችሁ ልትጠይቁ ይገባል። ብዙ ሰዎች ከራሳቸው ጋር ቁጭ ብለው አይመካከሩም። ሚዲያ ይከታተላሉ፣ ቲክቶክ ውስጥ ይገባሉ፣ እግር ኳስ ያያሉ። ራሳቸውን የሚያደምጡ አምላካቸው ጋር የሚያወሩ የተፈጠሩለትን ዓላማ የሚፈልጉ ሰዎች በጣም ብዙ አይደለም። ምናልባት ሰነፍ ተማሪ ልትሆኑ ትችላላችሁ። ምናልባት ቤታችሁ ውስጥ ችግር ሊኖር ይችላል። ምናልባት እንደምታስቡት ሀገራችሁ እናንተን፣ ትምህርት ቤታችሁ እናንተን ላይረዳ ይችላል። እናንተ ግን ራሳችሁን ለመርዳት ዝግጁ ከሆናችሁ በህይወታችሁ ውስጥ ችግር መቅረፍ ትችላላችሁ። ኦኬ፣ ምንድነው የሚያስፈልገው? ሁላችሁ ሰዎች መንፈሳዊ ፍጥረቶች ናቸው። ምን ማለት ነው? የማይታይ የሐሳብ ኃይል አላቸው። የምን ኃይል? መጀመሪያ ትልቁ ኃይላችሁ ማሰብ። ትምህርት ቤት ስትመጡ ራሱ አስተማሪዎቹ የሚነግሯችሁ ሐሳብ ነው። ይሄ ቤት መጀመሪያ ሐሳብ ነበር። ይሄ ካሜራ ሐሳብ ነበር። ይሄ ህንፃ ሐሳብ ነበር። ይሄ ልብስ፣ ይሄ ማይክ ሐሳብ ነበር። ዓለማችን ላይ ሁለት አይነት ሰዎች አሉ። አንድ አስበው ችግር የሚቀርፉ፣ አስበው ቤት የሚገነቡ፣ አስበው ሀገር የሚያቀኑ፣ አስበው መጽሐፍ የሚጽፉ፣ አስበው የሆነ ነገር የሚፈጥሩ ሰዎች አሉ። በሚያስቡ ሰዎች ጫንቃ ላይ የሚኖሩ ደግሞ ያንቀላፉ ሰዎች አሉ። አሁን ኢትዮጵያ ድሃ የሆነችው በራሷ አስባ የፈጠረችው ብዙ ነገር የለም። በራሷ አስባ አዲስ የሆነ ነገር ኢትዮጵያ አትፈጥርም። ፈረንጆች እየፈጠሩ ነው፣ አሜሪካውያን እየፈጠሩ ነው፣ ቻይናውያን እየፈጠሩ ነው። ሁላችንም እነሱ ጋር መሄድ ነው የምንፈልገው። ሁላችንም በእነሱ የትምህርት ስርዓት ውስጥ ነን ያለነው። ሁላችንም አምላክ የሰጠንን የማሰብ ብቃት ተጠቅመን የፈለግነውን ነገር መፍጠር እንደምንችል አልተማርንም። ምን መሆን ነው የምትፈልጉት? ትጠይቃችሁ። ሐሳባችሁን የምትጠቀሙት ዓላማ ሲኖራችሁ ነው። ዓላማ ደግሞ ምንድነው? እናንተ ተምራችሁ አስባችሁ ጸሎት አድርጋችሁ ደክማችሁ ደም ላብ እንባችሁን አፍስሳችሁ ለትምህርት ቤታችሁ የምትሰጡት፣ ለሀገራችሁ የምትሰጡት፣ ለቤተ ክርስቲያናችሁ ለኢትዮጵያ የምትሰጡት ነገር ነው። ምን ማድረግ ነው የምትፈልጉት? አንዳንዶቻችሁ ዶክተር መሆን ሊሆን ይችላል የምትፈልጉት። አንዳንዶቻችሁ የታወቀ ጸሐፊ መሆን ሊሆን ይችላል። አንዳንዶቻችሁ እንደኔ ማስተማር ሊሆን ይችላል። አንዳንዶቻችሁ የራሳችሁን ትምህርት ቤት፣ የራሳችሁን ሙዚቃ፣ የራሳችሁን ፊልም፣ አርቲፊሻል ኢንተለጀንስ ቴክኖሎጂ ላይ ቢዝነስ ላይ መግባት የምትፈልጉ ሰዎች አላችሁ። አንዳችሁም መውደቅን አትፈልጉም። አንዳችሁም ተራ ሰው መሆንን አትፈልጉም። አንዳችሁም መደበኛ ህይወት መኖር የሚፈልግ ሰው አለ እናንተ ውስጥ? ድሃ መሆን የሚፈልግ ሰው አለ? በሽተኛ መሆን የሚፈልግ ሰው አለ? ሁላችሁም ውስጥ ማደግ የሚፈልግ የአምላክ መንፈስ አለ። ግን ምንድነው ያ ኃይል? ያ ኃይል የሚወጣው እዚህ ትምህርት ቤት ነው። ያ ኃይል የሚወጣው የመጀመሪያው ስቴፕ ትምህርት ከባድ ነው ብላችሁ የምታምኑ ከሆነ ስትወጡ ታያላችሁ ህይወት እንዴት እንደሚከብድ፣ ትዳር ቢዝነስ እንዴት እንደሚከብድ፣ ስራ ማግኘት እንዴት እንደሚከብድ። እዚህ ትምህርት ቤት ቁጭ ብላችሁ ቲቸር እያወራ አድምጦ መመለስ ከባድ ነው ብላችሁ የምታስቡ ልጆች ስትወጡ ለያ ሲኦል ይጠብቃችኋል። እዚች ቦታ ትምህርታችሁን መከታተል፣ አስተማሪውን ማድመጥ፣
ቤት ስትሄዱ የቤት ስራችሁን መስራት ምናልባት ላይጠቅማችሁ ይችላል። ምናልባት ከህይወት ጋር ላይገናኝ ይችላል። የሚጠቅማችሁ ግን ነገር አለ። ዲሲፕሊን ያስተምራችኋል። ስነ ምግባር ያስተምራችኋል። ኃላፊነት መውሰድን ያስተምራችኋል። ቲቪ ማየት እያማራችሁ ማንበብ፣ የእንግሊዝ እግር ኳስ መመልከት እያማራችሁ ማንበብ፣ ጓደኞቻችሁ በረፍት ሰዓት ሲተኙ፣ ሲቀልዱ፣ ሲዝናኑ እናንተ ከናንተ ከፍ ያለ ዕውቀት ካላቸው ሰው ጋር ቁጭ ብላችሁ መወያየት። ስልካችሁ ውስጥ ገብታችሁ ጠቃሚ ነገር ጎግል ሰርች ማድረግ ትችላላችሁ። የእናንተ ጊዜ በጣም የታደለ ጊዜ ነው። እኛ ስናድግ ኢንተርኔት የሚባል ነገር አልነበር። አስተማሪው ደስ ካለው ይገባል፣ ደስ ካለው አይገባም። አስተማሪው በራሱ በበቂ ሁኔታ ያልተማረ ሊሆን ይችላል። እናንተ ግን ኬሚስትሪ አስተማሪያችሁ ጥሩ ካልሆነ ዩቲዩብ ላይ ገብታችሁ ምርጥ ኬሚስትሪ አስተማሪ ማግኘት ትችላላችሁ። አዲስ የኬሚስትሪ ሪሰርች፣ የአእምሮ ሪሰርች፣ የቢዝነስ ሪሰርች፣ የገንዘብ ሪሰርች ኢንተርኔት ውስጥ አለ። እስቲ ኢንተርኔት ላይ እኔን የሚከታተለኝ ኢንተርኔት ላይ እኔን አይቶ የሚያውቅ አያችሁ? ኢንተርኔት ምንድነው? ስለዚህ ምን ልል ፈልጌ ነው? በጣም መንቃት አለባችሁ። እኔ አዲስ አበባ ከተማ ስሄድ በጣም የነቁ ወጣቶችን ነው ሙሉዎች ያቆኛል። ሙሉ ትምህርት ቤት ስሄድ አዲስ አበባ ተሰብስበው ነው የሚጠይቁ። እኛውን እናንተ ጋር መተን አዲስ አበባ ተማሪዎች ናቸው ትምህርት ቤቱን ጨቅጭቀው የሚጠሩ። ጨቅጭቀው ይሄ ልጅ መምጣት መቻል አለበት፣ ይሄ ልጅ ረድቶኛል፣ ይሄ ከሱስ እንደወጣ አድርጎኛል፣ ይሄ አነቃቅቶኛል፣ ይሄ ጥሩ ተማሪ እንዲሆን ስላገዘኝ ሌላው ተማሪ መስማት አለበት። ለምን? ስለሚፈልጉ። ለምን? ሰርች ስለሚያደርጉ። ለምን? ኢንተርኔት ይኸውላችሁ፣ አርባ ምንጭ ኖራችሁ፣ አሜሪካ ኖራችሁ፣ አዲስ አበባ ኖራችሁ ቴክኖሎጂ ስላለ ከፈለጋችሁበት ዓለም የወደዳችሁትን ነገር መማር ትችላላችሁ። ዓላማችሁ ግን ምንድን ነው? ዓላማ ከሌላችሁ በትምህርት ሰነፍ ናችሁ። ዓላማ ከሌላችሁ በሃይማኖታችሁ ሰነፍ ናችሁ። ዓላማ ከሌላችሁ ከትምህርታችሁ ውጭ ሌላ መጽሐፍ አታነቡ። ዓላማ ከሌላችሁ ሱስ ውስጥ ትወድቃላችሁ። ዓላማ ከሌላችሁ ስነ ምግባር ዲሲፕሊን አይኖራችሁ። ዓላማ ከሌላችሁ መንገድ ሁሉ ይወስዳችኋል። ጫት እንቃም ስትባሉ እሺ ነው የምትሉት። እንጠጣ ስትባሉ እሺ ነው የምትሉት። ፍቅረኛ ይሁን ስትባሉ እሺ ነው የምትሉት። ያስቃል አይደል? እምቢ አትሉም። ለምን? እሺ የምትሉለት አንድ ነገር ከሌለ ለሁሉም ነገር እሺ ማለት ትጀምራላችሁ። ከዛስ ተራ መደበኛ ምንም ያላደረገች፣ ምንም ያልጻፈች፣ ምንም ያልገነባ፣ እናትና አባቱን ችግራቸውን ያልቀረፈ፣ ከተማውን ያላስጠራ፣ አምላኩን ያላኮራ መደበኛ ተራ ሰው ትሆናላችሁ። ብዙ ተራ ሰው አለ። የዛሬ 20 ዓመት ዳይሬክተራችሁ ተመልሳችሁ ኑ ቢላችሁ ስንቶቻችሁ ናችሁ የሚያኮራ ህይወት ገንብታችሁ የምትመጡት? ስንቶቻችሁ ናችሁ በሚዲያ የምትታወቁት? ስንቶቻችሁ ናችሁ ትልቅ ቢዝነስ የጀመራችሁ? ስንቶቻችሁ ናችሁ? እዚህ ቦታ መጥቼ ከእናንተ ጋር ብውላቃለሁ። በረፍት ሰዓት ምን እንደምታደርጉ እያየሁ፣ ቤታችሁ ስትሄዱ ምን እንደምትሰሩ እያየሁ፣ ንግግራችሁን፣ አለባበሳችሁን እየተመለከትኩኝ የሚመጣው 10-20 ዓመት ላይ የት እንደምትደርሱ አውቃለሁ። ትምህርት ቤት ጎበዝ ተማሪ አይወደድም። ሴት ልጅን የሚያከብር ተማሪ አይወደድም። ስነ ምግባር ያለው ተማሪ አይወደድም። የሚወደደው የሚቆጣ፣ ፍሪክ፣ የሚሳደብ፣ ቡሊ የሚያደርግ አይደል? ትፈሩታላችሁ። እሱን ታንቆለጳጳሱና መድረክ ላይ ያስቀምጣችሁ ጨዋ የሆኑ ይህ ምንድነው? እንዴት ነው የሚለብሰው? ሲያስጠላ፣ ሲዳብር ምንድነው ምናምን ትላላችሁ። ዱርየው፣ ሱሰኛው፣ ሌባው፣ ስነ ምግባር የሌለው፣ በስነ ስርዓት የማይማረው ጋጠ ወጡን አክብራችሁ መድረክ ላይ ታደርጉና ጨዋውን ትንቁታላችሁ። ከዛ እያንዳንዳችሁ ለመከበር ስትሉ ነው የምታደርጉት። ሰው መሳደብ፣ ሱሰኛ መሆን፣ መዋሸት፣ መፎረፍ፣ ማርፈድ፣ መቀለድ። ለምን? ባህላችሁ እንደ ትምህርት ቤት ጥሩ አድርጎ ስለተቀበለው ማለት ነው። እኔ ግን በህይወት የረዳኝ ነገር አለ። ከመጥፎ ሰው ጋር አልተባበርም። ከሱሰኛ ሰው ጋር አልተባበርም። አዝንለታለሁ። ሴቶችን ከሚንቅ ሰው ጋር አልተባበርም። ውሸታም ሰው ጋር አልተባበርም። ለጊዜያዊ ደስታ የሚኖር ሰው እሱም ገደል ገብቶ እኔን ይከተኛል፣ አልሰማው። በትክክለኛው ዓላማ ለመኖር ስትነሱ ጀግንነት ይጠይቃል። መናቃል፣ መሰደባል፣ መጠላታል፣ መተቸታል፣ ማውደቃል፣ ብዙ ነገር ይደርሳቸዋል።
ዓላማ ከያዛችሁ ግን ከአምላካችሁ ጋር በመንፈስ ተገናኝታችሁ እናንተ ድናችሁ ሰዎችን ታድናላችሁ። ከናንተ ውስጥ ማን ነው የተለየ ሐሳብ ያለው ከጓደኞቹ ከፍ አድርጎ የሚያስብ ማን ነው? ከፍ አድርጎ የሚያስብ ሆደ ሰፊ አርቆ አላሚ የሚመጣውን ዘመን የተረዳ መጽሐፍ አገላብጦ መሰረት ዕውቀት ያለው ራሱን የሚያድን ጓደኞቹን የሚያድን ማን ነው ከናንተ ውስጥ? ማን ነው ከናንተ ውስጥ? አርባ ምንጭ ከተማ የምትጠብቀው እናንተ ነው። ምን ኢትዮጵያ፣ አፍሪካ፣ ዓለም የምትጠብቀው እናንተ ነው። ከናንተ ውጪ ይህችን ሀገር የሚያድን ሰው እዚህ ዓለም ላይ አለ ካላችሁ እናንተ ያን ዓለም እየገደላችሁ ነው። ይሄን ዓለም እየገደላችሁ ነው። ብዙ ትልልቅ ሰዎች ተስፋ ቆርጠው ቁጭ ብለዋል። ሀገራችንን የሚያባሉትም እነሱ ናቸው። ማን ነው ፈጣሪ ተስፋ እያደረገ ያለው? በእናንተ በኩል አልፎ ኢትዮጵያንና ዓለምን ማዳን ይፈልጋል። የሚነግራችሁ አንድ ነገር፣ ሁላችሁም ውስጥ ችግር መቅረፍ የሚችል ኃይል አለ። ሁላችሁም ውስጥ የሚገርም መጽሐፍ አለ። ሁላችሁም ውስጥ የሚገርም ህንፃ አለ። ሁላችሁም ውስጥ የቀጣዩን ቴክኖሎጂ የሚቆጣጠር ትልቅ ድርጅት አለ። ሁላችሁም ውስጥ ኃይል አለ አለው። ሳይ ፊታችሁ ላይ ተስፋ አልቆረጣችሁም። የሆነ ብርሃን ይታየኛል። የሆነ ኃይል ይታየኛል። የ40 ዓመት ሰዎችን የ50 ዓመት ሰዎችን ባስተምር አይሰሙኝ። ለምን? ተስፋ ስለቆረጡ። እናንተም ግን ተስፋ ካልያዛችሁ፣ ዓላማ ካልያዛችሁ፣ የሚገራርሙ መጽሐፍትን ካላነበባችሁ እመኑ የእናንተ ዕጣ ፈንታ እንደነሱ ነው። ስለዚህ ዋጋ ለመክፈል ዝግጁ ናችሁ ወይ? ዋጋ ለመክፈል ዝግጁ ናችሁ? ሀገራችሁን ለመርዳት ዝግጁ ናችሁ? ከልባችሁ በሉኛ። ትምህርት ቤታችሁን ለማስጠራት ዝግጁ ናችሁ? ስኬታማ ለመሆን ዝግጁ ናችሁ? በዓላማ ለመኖር ዝግጁ ናችሁ? ካደረጋችሁ ይችን ነገር ይዟል። ዓላማ ቅድም እንዳልኩት ማገልገል። ከየት ይጀምራል? አለቃ ከመሆን። ከየት ይጀምራል? ትምህርት ቤት ውስጥ ክለብ ከመመስረት። ከየት ይጀምራል? ለምሳሌ ጓደኞቻችሁ ሱስ ውስጥ ከገቡ ከመጥላት ይልቅ ቀርባችሁ አቅፋችሁ ቤት ውስጥ ችግር አለ፣ ምን ሆነሽ ነው፣ ምን ሆነ ነው ከማለት። ከየት ይጀምራል? መስጊድ ቤተክርስቲያን ስትሄዱ ኃላፊነት ከመውጣት። ከየት ይጀምራል? አልጋ ከማንጠፍ፣ ምግብ ከመስራት፣ ገበያ ከመሄድ። ከየት ይጀምራል? እናትና አባቶቻችሁን ከመርዳት። ከየት ይጀምራል? ከዛ ከማሰብ። እኔ እናንተም በሆነ የማደርገውን ነገር ልንገራችሁ። ለምሳሌ አንተ ምን መሆን ፈልገው? ኢንጂነር። እኔ አንተም በሆነ ምን እንደማደርግ ልንገርህ። ዓለማችን ላይ ትልቁ ኢንጂነር ማን ነው ብዬ ጎግል አደርጋለሁ። ዩቲዩብ ላይ ወይም ጎግል ላይ ገብቼ ዓለማችን ላይ በጣም ታዋቂ በሰው ልጅ ታሪክ ትልቁ ኢንጂነር ማን ነው ብዬ የዛን ሰውዬ ስም አያለው። የዛን ሰውዬ መጽሐፍ አነባለሁ፣ ኢንተርቪዎችን እከታተላለሁ። ያ ሰውዬ የገነባው ህንፃ ካለ፣ የገነባው መኪና ካለ ያንን ነገር አጠናለሁ። ያ ሰውዬ ስንት ሰዓት ጠዋት ይነሳል? ምግቡን እንዴት ይበላል? ስፖርቱን እንዴት ይሰራል? ጸሎቱ ምን ይመስላል? ጊዜውን እንዴት ይጠቀማል? ከዛ ሰውዬ ታሪክ አንድ በአንድ እማራለሁ። ፊልም ካለው ፊልሙን አያለሁ። መጽሐፍ ካለው መጽሐፉን አነባለሁ። የህይወቱ ጠባይ ካለ ያን ነገር ወስዳለሁ። እድለኛ እኮ ናችሁ። አስበሽዋል? ስልክ ካለሽ አውጥተሽ የፈለግሽውን ነገር ብትጠይቂ በቪዲዮ በኦዲዮ የፈለግሽውን ነገር ያመጣልሻል ማለት ነው። ስለዚህ መማር እጅግ በጣም ወሳኝ ነው። ሁለት እምነት ያስፈልጋችኋል። እምነት ማለት ትልቁ ኃይላችሁ ነው። ከፈጣሪያችሁ ጋር ያገናኛችሁ ኃይል ነው። እምነት ምንድነው? ዓላማችሁ ሲሳካ በልባችሁ ማየት። ቤተ ክርስቲያን ሁኑ፣ መስጊድ ሁኑ፣ ቸርች ሁኑ፣ ትምህርት ቤት ሁኑ፣ አንደኛ ስትወጡ ማየት፣ ስታገለግሉ በስሜት ማየት፣ ጥሩ ሰው ስትሆኑ ማየት፣ የኢትዮጵያን ችግር ስትቀርፉ በስሜት እንደሆነ አድርጋችሁ ማየት ስትጀምሩ አምላካችሁ ያን በጎ ሐሳብ፣ መጥፎ ሐሳብ አይደለም። ፈጣሪ God is good ይባላል አይደለ? ጥሩ ሐሳብ ምንድነው? ጽድቅ ያለበት፣ ሰላም ያለበት፣ ማገልገል ያለበት፣ መስጠት ያለበትን ጥሩ ሐሳብ በውስጣችሁ እንደሆነ አድርጋችሁ ስታስቡ ፈጣሪያችሁ በጣም ይደራችኋል። ሶስተኛው የድርጊት ሰዎች መሆን አለባችሁ። የድርጊት ሰዎች አምኖ ማያደርግ የሞተ ሰው ነው። አምኖ ስራ በጣም ከባድ፣ ማድረግ በጣም ከባድ ነው። ስነ ምግባር ይጠይቃል። ስለዚህ ዓላማ ይዛችሁ which is መስጠት፣ ሁለት በውስጣችሁ አምናችሁ፣ ሶስት አታቋርጡ የምታደርጉ ከሆነ ዶክተር መሆን፣ አስተማሪ መሆን፣ አርክቴክት መሆን፣ ጸሐፊ መሆን፣
ሞዴል መሆን፣ ጥሩ ገጣሚ መሆን፣ ፖለቲከኛ መሆን፣ ምንም ነገር ቢሆን ሳታቋርጡ ከለፋችሁ እናንተ ሐሳቢ መሆን ትጀምራላችሁ። እናንተ ለዋጭ መሆን ትችላላችሁ። ምን ያህል ነገሩን ትፈልጋላችሁ? እኔ ለዓላማዬ ብሞት አይቆጨኝ። ሕይወት ማለት ትልቁ ነገር፣ ትልቁ የሚባለው ከሕይወት የሚበልጥ ነገር አለ? ከገንዘብና ከሕይወት፣ ከዝናና ከሕይወት፣ ከዲግሪና ከሕይወት ሕይወቴን ባጣ ደስ ይለኛል። ዓላማዬ ምንድን ነው? ለምሳሌ ዋጋ መክፈል ይውላችሁ። ለምሳሌ ቅዳሜ ዕለት ካልዲስ ኮፊ የሚባል ሾፕ ነበር፣ እዛ ስልጠና ነበረን። እሑድ ዕለት ዓለም ሲኒማ ስልጠና ነበረን። ሰኞ ዕለት ዓለም ሲኒማ ላይ ስልጠና ነበረን። ማክሰኞ ትናንትና ኃይሌ ሪዞ ስልጠና ነበረን። ዛሬ ጠዋት ሃይስኩል ትምህርት ቤት ነበር፣ አልተሳካም። እናንተ ጋር መጣን። ነገ ዩኒቨርሲቲ አለ። ዋጋ እየከፈልን እናንተ አሁን ከፍላችሁን አይደለም፣ ብር ሰጣችሁን አይደለም፣ አላቃችሁም። የምትሰጡኝ ምንም ነገር የለም። መተን ጨቅጭቀን ነው እዚህ ጋር እያወራን ያለነው እኮ ምንም ጥቅም ላይ የለው። ካሜራማን ይዘን መተን መኪና ያላችሁ ሰዎች መተን እያወራን ነው። ይሄ ነው ዋጋ ማለት። ጊዜን እየሰጠዋችሁ። በዚህ ሰዓት የሆነ ወጣት ጫት እየቃመ ነው። በዚህ ሰዓት የሆነ ሰው እየተዝናና ነው፣ የእግር ኳስ እያየ ነው። በዚህ ሰዓት የሆነ ሰው የሆነ ነገር ያደርጋል። እኔ ግን የዛሬ 20 ዓመት ተመልሼ ይህንን ቪዲዮ ያለ። ስለዚህ ዋጋ ስትከፍል ሕይወት ውድ፣ ጊዜ ውድ፣ አቴንሽን ውድ። አስብ፣ እየሞትክ ነው፣ እለት እየሞትክ ነው ያለው። የእግር ኳስ ቀልድ፣ ቃም፣ ጠጣ፣ ጨብስ፣ መጽሐፍን አንብብ፣ ጸሎት አድርግ። የምታደርገው ነገር ይገልሃል። አንዳንድ ሞት ግን ወደ ሕይወት ይወስዳል። ያንተ ዓላማ ምንድን ነው? በአርቱ ምን ማድረግ ነው የምትፈልገው? ሰው ማንቃት፣ ሰው ማስደሰት፣ ሰው ማገልገል፣ ጨለማን ማውጣት፣ ሰዎች የምር ሰላም፣ ጤና፣ ደስታ፣ ፍቅር፣ ስኬት እንዲሰማቸው ካደረግ እስክትሞት ድረስ አድርግ። በተለይ ወጣት በጣም ብዙ ጊዜ አለ፣ በጣም ብዙ ኃይል አለ። በዚህ ዕድሜ ዋጋ መክፈል ከጀመርክ ስታረጅ እመነኝ፣ ዓለም ያከብርሃል፣ ዓለም ይሸልምሃል፣ ዓለም መጽሐፍ ይጽፍልሃል፣ ዓለም ስለ አንተ ያወራል፣ ዓለም ይከተላል። እኔ ብዙ ሰዎች ይከተሉኛል፣ በጣም ብዙ ሰዎች ይከተሉኛል። ሶሻል ሚዲያ ላይ ከግማሽ ሚሊዮን በላይ ሰዎች ይከተሉኛል። ዕለት ቪዲዮን ሰዎች በጣም ያያል። ትልልቅ የፌዴራል መስሪያ ቤቶች፣ አየር መንገድን፣ ትልልቅ ቦታ ሄጄ አውርቻለሁ። ለምን? ዋጋ ስለከፈልኩኝ። ዋጋ የት ነው የከፈልኩኝ? ገንዘብ ሳይኖረኝ፣ ተከታይ ሳይኖረኝ፣ ጓደኞቼ ሲቀልዱ ሲያሾፉ መጽሐፍ እያነበብኩ፣ ጓደኞቼ ሲቀልዱ ሲያሾፉ ጫካ ውስጥ ገብቼ የተለማመድኩኝ፣ ጓደኞቼ ሲያሾፉ ኢንተርኔት ገብቼ መጽሐፍ እያነበብኩ ፓወርፖይንት እያዘጋጀው እኔ የምሰራውን መስራት የምፈልገውን ስራ ዓለም ላይ ከሚሰሩ ሰዎች ቁጭ ብዬ በዲሲፕሊን እያማረኝ ደስታ፣ እያማረኝ መጽናናት፣ እያማረኝ መተኛት፣ ዋጋ መክፈሌ ገንዘብ ሆነልኝ። ዋጋ መክፈሌ ስኬት ሆነልኝ። ዋጋ መክፈሌ አስከበረኝ። ከአስተማሪ፣ ከዛፉ፣ ከመጽሐፍ ቅዱስ ሙስሊም ጓደኛ ካለኝ ከሁሉም ነገር እድገትን እማራለሁ። ለአእምሮዬ በጣም የተራበ ነው። አእምሮዬ እኔን ለማወቅ፣ አእምሮዬ ሕይወትን ለማወቅ በጣም የተራበ ነው። ይሄ ረሃብ ከየት እንደመጣ አላውቅም። ብዙ ሰዎች አወቁ አላወቁ ምንም አይመስላቸውም። አእምሮዬ ላይ ጥያቄ ካለ ሳልመለስ መተኛት አልፈልግም። አንድ በአንድ ዓለማችን ላይ ካሉ ምርጥ ሰዎች በኢንተርኔት በኩል እማራለሁ። በዙሪያዬ ፈጣሪ ከሚያመጣልኝ ሰዎች እማራለሁ። ከጫካው እማራለሁ፣ ከወፉ እማራለሁ። እኔ ለምሳሌ አንድ የአርባ ምንጭ ልጅ አለ ቢዝነስ የማሰራው። ቢዝነስ ኮንሰልት ሳደርግ አርኪቴክቸር በጣም ለቢዝነስ ገበያ ትልቅ ተጽዕኖ እንዳለው አውቃለሁ። ስለዚህ አገናኘዋለሁ ከተለያዩ ሰዎች ጋርና ብዙ ብር ነው የሚያገኘው። ገባሽ? ራስሽ ነሽ፣ አንቺ ነሽ የህይወትሽ ቁልፏ ነገር፣ አንቺ ነሽ ዋናዋ ነገር፣ አንቺ ነሽ። አንቺ አርኪቴክት እንድትሆኝም እንዳትሆኝም የምታደርጊው አንቺ ነሽ። አንቺ ከበረታሽ ይሄ ትምህርት ቤት ገነት ነው። አንቺ ከበረታሽ ኢትዮጵያ ገነት ነች። አንቺ ከበረታሽ ሰማይ መገልበጥ ካለበት ይገለበጣል። ለአንቺ አርኪቴክት መሆን አንቺ ካመንሽ ፈጣሪ አንቺ ውስጥ ስላለ አርኪቴክቸርን ለበጎ ዓላማ መጠቀም ትችላለሽ። ስለዚህ እኔ በጣም ቆቅ ነኝ፣ ስማርት ነኝ። ቂላ አይደለም እንደ ብዙ ሰዎች ማለት ነው። ሞኝ አይደለም። ፋራ ልመስል እችላለሁ። ፋራ ይሉኝ ነበር ጓደኞቼ። እኔ መጽሐፍ ሳነብ እነሱ ቺክ ሲያሳዱ፣ እኔ መጽሐፍ ሳነብ እነሱ እግር ኳስ ሲያዩ፣ እኔ የሆነ ነገር ስከታተል
እነሱ ክለብ እያደሩ እኔ ዶርሜ ገብቼ ሳድር ይስቁብኝ ነበር። አሁን ግን እኔ ነኝ የምስቀው እነሱ ላይ። ብዙዎቹ ሱሰኞች ናቸው፣ ስራ አጥ ናቸው፣ ሱስ ውስጥ የገቡ አሉ፣ ቤት ቁጭ ብለው የሚተክዙ አሉ። ለእናትና ለአባታቸው የ10 ብር ካርድ መግዛት ያቃታቸው ሰዎች አሉ። ለምን? አራዳ ነበሩ፣ ድሮ ኩል ነበሩ። ላለባበሳቸው ነው የሚጨነቁት፣ ኩል ነበሩ። ዋጋ ከከፈልሽ ግን በእውነት ነው የምልሽ የውስጡንም የውጭውንም ስኬት ታገኛለሽ። ቴንክ ዩ ሶ ማች።